ከዛዊ በጣም ይቅርታ ምናምን ብዬልሽ ዞራለ ማንንም የለም። በጣም ብዙ ነበር። እኛ ለሁለት የራሳችንን መሸከም አቅቶን እሳቸውና ሻንጣቸው ነው ተጫመለ። ምን እንሆን? ሰላም ወዶችዬ እንዴት ናችሁልኝ? ዛሬ ከአንድ ወር ቆይታ በኋላ ከአዲስ አበባ ወደ ሀረር ልንመለስ ነውና ጉዟችን የሚሆነው ከአዲስ አበባ ድሬዳዋ ድረስ በፕሌን ነው። ከዛ ከድሬዳዋ ደግሞ ወደ ሀረር በመኪና ነው የሚሆነው ማለት ነው። አብረን እንጓዝ። የበራ መስመር ቁጥር የኢትዮጵያ 206 ወደ ድሬዳዋ የሚሄደው ነው። አይናችን እንደደከመ ማግዳ መሮኛል። ተጋሻሽ እንዴ? የኔ አይደለም። እዚህ ጋር ሰው አልመጣ ብዬ እየጸለይኩኝ ነው። ተቀመጣ ከዚህ ምንድነው? ከሰው ይዘን የመጣ ነው መጽሐፍቶች ማለት ነው። እናም ሌላ መጽሐፍ አለው ማርያምን ሆል ታይም ማለት ነው። ልክ ቆመን የሁሉ ነገር ስንገዛ ተመላሽ መሆናችንን ሳናስብ ነው። ደስ ያዲ ሰባ ሰራታችን ብቻ ያረግ ሰዎች ባህር ማዶ 500 ምናምን ኪሎ ሜትር አቋርጠን ከዛ ሲጨመርበት ያመቱ ምናምን ወደ 600 ምናምን ኪሎ ሜትር ግን ማለት ነው። እንቅልፍ አልተኛንም። ስንት አልተኛ ነው? like 1 hour or 2 hours? እኔ ቡና አልጠጣም። ያ 2 hour አንቺ አንድ hour ነው አይደል? እና ደግሞ ጊዜ እኮ ነበረ ቡና ለመጠጣት ምናምን ነገር ግን ሰው አደራ ተብለን ከዛ እሺ ብለን ስልኬስ መሰጠሽ ዘቦር ሶስት አስጭኛ የምን ትንሽ እስከዛ ብሎታል። ይላችሁ ወገንታት ምን እንደፈጠረ መሰላችሁ? አንድ ምስኪን አሮጊት ሰው ግን ድፍረቱ ትልቅ አሮጊት ብቻዋን ትተዋት ሰው እየጠበቁ ማንም ይቀበላቸው። አሁን እኛ ባንኖር አስቡት። ለማንኛውም እኛ ተቀበልናታል። ግን ከዛ ችግሩ ከተቀበልን በኋላ ፍላይታችን አንደርግም ደግሞ ሻንጣችን በጣም ብዙ ነበር። እራሱ ችግር የለም ሻንጣችን በጣም ብዙ ነበር። እኛ ለሁለት የራሳችንን መሸከም አቅቶን እሳቸውና ሻንጣቸው ነው ተጫመለ። ምን እንሆን? ለማንኛውም እና ለእሳቸው ሰው ፍለጋ ስንሯሯጥ ሰዓታችን ኦ ማይ ጋድ ጋይስ ፍላይት ይሉት። ለማንኛውም እስቲ እናያለን። Ladies and gentlemen, welcome aboard Ethiopian Airlines flight. የእጅ ሻንጣችሁን ከላይ በሚገኘው የእቃ ማስቀመጫ ውስጥ ተንቀሳቀስ። እንዴት ነው ሀረር ለመሄድ ያለሽ ጉጉት? እኔ መቼም ሀረር ለመሄድ ደስተኛ ነኝ። አላውቅም ጌቷት ካጠገባችን ሰው የለም።
ያለሽ ሐረር እኔም አባይ ማዶ አንገናኝም ወይ ተራራው ተነዶ አሰዋ አሰዋ አንቺዬ አሰዋ አሰዋ ሐረርጌ ድሬዳዋ እሷ ከሐረርጌ እኔ ያለው አባይ ማዶ የደለይ ትዝታ ሰማይ ሲጠቋቁር ሊነጋ ሌሊቱ ሰማይ ሲጠቋቁር ሊነጋ ሌሊቱ ገና ድሬዳዋን እየወጣን ነው። አሰዋ አሰዋ አንቺዬ አሰዋ አሰዋ ሐረርጌ ድሬዳዋ እሷ ከሐረርጌ እኔ ያለው አባይ ማዶ የደለይ ትዝታዋ አንቺ ያለሽ ሐረር እኔም አባይ ማዶ አንቺ ያለሽ ሐረር እኔም አባይ ማዶ አንገናኝም ወይ ተራራው ተነዶ አማልልልል ያገሬ ልጅ አንቺ የወንዜ ልጅ ኧረ ነይ በባጃጅ ሰማይ ከዛ ልክ እንደ ሳረ የገፍ ቦሳይ ሳረግ የገፋን ይመስለኝ ማለት ነው። ከዛ በጣም ይቅርታ ምናምን ብዬልሽ ዞራለ ማንንም የለም። የቡና ተጽዕኖ ማለት ይሄ ነው። በጣም ግን አልተኛንም። እንቅልፍ ነው። ቡና ውስጥ የለብኝም ግን እንቅልፍ አቅቶኛል። አትጠጭም ቡና ዛሬ? ከምጠጣ ብተኛ ደስ ይለኛል ግን እጠጣለሁ። ቡና እንጠጣለን። ከዛ በኋላ የቤት ምግብ በጣም ናፍቆኛል። ትናንትና የበላነው ምግብ ታስታውሻለሽ? እንዴት ነበር ትናንትና ምግብ ማለት? ቁርሱ ነበር ቁርስ በላና ኦኬ ሻና ጥብስ ማለት ለመናገር ቋንጣ ፍርፍር ራሱ እንደሌላው ጊዜ ቋንጣ ፍርፍር አይጣፍጥም። ግን ስጋው ቤቱ ዝም ብሎ ውሃ ተጨምሮበት ከዛ ስጋ ጨምራበት ፍርፍር አስታውቅ ነበር ምናምን ነገር። እሺ እሱ ግን ይሄ የኮሪያ ግን በጣም ኤክሳይትመንት ነበር። ፈርስት ታይም ደግሞ ሱሺ ልትሞክሪና በቃ ኤክሳይትመንት በጣም እንዴት ነበር ኤክስፒሪየንስሽ? እንደ ኤክስፒሪየንስ ከሆነ በጣም ዲስአፖይንትድ ነው በጣም። ኦኬ ሱሺው እሺ ጣዕሙ እንደዛ ስለሆነ ምናምን ነገር ኦኬ እንዴት ነው በቃ የኔ እንትን አይደለም። ግን ራይዙና እንትኑ ቺክኑ ምንም ደስ አይልም። ሶሱ ነው እሱ ችግሩ ከሶሱ ነው። ሶሱ ደስ አይልም። ማር አለበት ነው አይደለም እንትን እኮ ነው ስፓይሲነቱ ግን ስትላለ ያቃጥላል። አዎ እሱ ያቃጥላል። ግን አስ ኤክስፒሪየንስ ጥሩ ነው። ግን ዞሮ የቤት ምግብ በጣም ናፍቆናል። በጣም ናፍቆኛል በጣም። አሁን ገብተን የቤት ምግብ እሱ ነው መጀመሪያ የምንበላው። ቡና ቡና በተለይ ይሄ በቃ እንዴት ነው እንደዚህ ተቆልቶ ተጨሱ ተደርጎ ከእጣን ጋር ኤኒዌይ አሁን ገና ከድሬዳዋ እየወጣን ነው። አብራችን ሆኑ ሐረር ስንገባ አብራችን ትበላላችሁ። ቡና
የወንዜ ልጅ ኧረ ነይ በባጃጅ ሰማይ ሲጠቋቁር ሊነጋ ሌሊቱ ሰማይ ሲጠቋቁር ሊነጋ ሌሊቱ ጭንቅ ነው ጥብቅ ነው ካንቺ መለየቱ እኔ ማበይ ማዶ አንቺ ያለሽ ሐረር እኔ ማበይ ማዶ አንገናኝም ወይ ተራራው ተነዶ አማልልልል ያገሬ ልጅ አንቺ የወንዜ ልጅ ኧረ ነይ በባጃጅ ሰማይ ሲጠቋቁር ሊነጋ ሌሊቱ ሰማይ ሲጠቋቁር ሊነጋ ሌሊቱ ጭንቅ ነው ጥብቅ ነው ካንቺ መለየቱ። በስተመጨረሻም ሐረር ገብተናል ጋይስ። እንግዲህ ያው የሚቀጥለው ቪዲዮዎች የሚሆኑት እንግዲህ እዚሁ ሐረርጌ አካባቢ ነው የሚሆነው። ጅጅጋ እንሄዳለን፣ ድሬዳዋ እንሄዳለን። ሐረርን በደንብ በተቻለኝ አቅም አስጎበኛችኋለሁ እና ያው ጋይስ እንደምታዩት ነው በጣም ደክሞናል። ስለዚህ የዛሬን ቪዲዮ እዚሁ ጋር እንጨርሰውና በቀጣይ ቪዲዮ ደግሞ እንገናኛለን ማለት ነው። እስከዛው ድረስ ግን በቀጣይ ቪዲዮ እስከምንገናኝ ድረስ እወዳችኋለሁ። ቻው ቻው። አቁር ሊነጋ ሌሊቱ ሰማይ ሲጠቋቁር